መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ። ለምትፈልገው ነገር ዋጋ የማትከፍል ከሆነ ለምታጣው ነገር በፍጹም እንዳታለቅስ፣ እንዳታዝን። ሰዎች ሲጨፍሩ አንተ ጸሎት አድርግ። ሰዎች ገንዘባቸውን ሲበትኑት አንተ ሴቭ አድርገው። ሰዎች ገንዘባቸውን መበተን ሲያቆሙ አንተ ቆጥ። ሶሳይቲው የሚያደርገውን ነገር በተቻለ መጠን ተቃራኒ ለመሆን ሞክር። ህይወት ኳስ አይደለም። ይሄ በ90 ደቂቃ ውስጥ ውጤቱን አታገኝ። የህይወትን ውጤት ለማወቅ አመታት ያስፈልገዋል። አመታቶች በደንብ ያስፈልገዋል። ጊዜ በደንብ ያስፈልጋል። ምክንያቱም ሪዛልቱን የምታገኘው በጊዜ ውስጥ ስለሆነ ማለት ነው። እና ትዕግስት ትዕግስት የጎደለው ወይንም ደግሞ ጨው የጎደለው ወጥነቱ በጣም ያምራል፣ ልትበላው ግን አትችልም፣ አይጣፍጥህማ። እና ትዕግስት የጎደለውም ህይወት በጣም ቢያምርም አሪፍ ነገሮችን ቢኖርም ችኩል ከሆንክ ለእንደዛ ነገሮች አልታጨህም። ሞክረሃል ግን አልታጨህም። ትዕግስት ካለ ውሃን በወንፊት መያዝ ይቻላል። ዋናው ነገር በረዶ እስኪሆን መታገስ ነው። 1000 ዓመት አይኖርም። ፈታ በል የምንኖረው ሁልጊዜ ነው። የምንሞተው ደግሞ አንዴ ነው።